አስቡት፣ ከ100 ዓመት በፊት የተሰራ መኪና ዛሬ በዓለም ላይ ካሉት እጅግ ውድ የኪነ ጥበብ ስራዎች ጋር እኩል ይቆጠራል። እና ዛሬ የምትመረተው መኪና ደግሞ በዓለም ላይ እጅግ ፈጣን እና ቴክኖሎጂ የደረሰባት ልዕለ መኪና ነች። የማወራው ስለ ቡጋቲ ነው። የዘመናዊ የቅንጦት እና የፍጥነት ንጉስ። ግን ይህ ታላቅ ስም እንዴት ተጀመረ? ቡጋቲን የመሰረተው ማን ነው? መቼ ተመሰረተ? እና በዘመናችን የብራንዱን እጣ ፋንታ የሚወስነው ማን ነው? ከጣሊያናዊው አርቲስት ኤቶሬ ቡጋቲ መስራቹ ጋር ወደ 1909 ዓመተ ምህረት ተመልሰን እንጓዛለን። የውድድር ድሎች፣ አሳዛኝ ሞት፣ የጦርነት ውድመት እና 3 ጊዜ የገጠመው ትንሣኤ እናያለን። እስከ መጨረሻው ከቆዩ ዛሬ ቡጋቲ ለምን ከአውሮፓ ውስጥ እጅግ ዘመናዊ ከሆነ የኤሌክትሪክ መኪና አምራች ጋር እንደተዋሃደ ያለውን አስገራሚ ታሪክ ትረዳላችሁ። በመጀመሪያ ይሄንን ቻናል ሰብስክራይብ እና ይሄንን ቪዲዮ ደግሞ ላይክ በማድረግ የዚህ አጓጊ እና ጠቃሚ ቻናል ቤተሰብ መሆን ትችላላችሁ። የቡጋቲ ታሪክ የሚጀምረው በጣሊያን ሚላን ውስጥ በ1881 እንደ አውሮፓውያን አቆጣጠር ከተወለደው ኤቶሪ አርኮ አሲዶሮ ቡጋቲ ነው። ከቤተሰቡ የወረሰው የአርቲስትነት ስሜት ነበረው። እንደ አውሮፓውያን አቆጣጠር በ1909 ዓመተ ምህረት በወቅቱ በጀርመን ግዛት በነበረችው ሙልሼም አልሳስ ፈረንሳይ ውስጥ ፋብሪካውን አቋቋመ። መስራች ኤቶሬ ቡጋቲ የተመሰረተበት ዓመት እንደ አውሮፓውያን አቆጣጠር በ1909 መርሁ የነበረው መኪና እንዴት እንደ ተራ ማሽን ሳይሆን እንደ ነፍስ ያላት ፈጠራ አድርጎ ማየት ነበር። የቡጋቲን ስም የገነባው ፍጥነትና ስኬት ነው። ቡጋቲ ታይፕ 35 የተባለችው የእሽቅድምድም መኪና በ1920ዎቹ ከ2000 በላይ ድሎችን በማስመዝገብ በዓለም አውቶሞቲቭ ታሪክ ውስጥ እጅግ ስኬታማዋ መኪና ሆነች። ይህ ስኬት ቡጋቲ የቅንጦትና ፍጥነት ምልክት አደረገው። የኤቶሬ ታላቅ ልጅ ዣን ቡጋቲ በ1930ዎቹ ታላቅ ዲዛይነር ሆኖ ብቅ አለ። የዓለማችን እጅግ ውድ መኪና የነደፈው እሱ ነው። ቡጋቲ ታይፕ 57 ኤስኤስ ሲኤስ አትሌቲክ የተባለችው መኪና በውበቷና ብርቅዬነቷ 4 ፍሬ ብቻ በመሰራቷ ዛሬም ድረስ በ100 ሚሊዮን ዶላር በላይ ትገመታለች። ግን የቡጋቲ ታላቅ ዘመን በአሳዛኝ ሁኔታ አበቃ። እንደ አውሮፓውያን አቆጣጠር በ1939 ዓመተ ምህረት የኩባንያው የወደፊት ተስፋ የነበረው ሊቁ ዣን ቡጋቲ አዲስ መኪና ሲፈትሽ በአደጋ ሕይወቱ አለፈ። ይህ የኩባንያውን መንፈስ ሰበረው። ሁለተኛው የዓለም ጦርነት። ጦርነቱ የቡጋቲ ፋብሪካ አፈራረሰው። እንደ አውሮፓውያን አቆጣጠር በ1947 ዓመተ ምህረት ኩባንያው ወደ ቀድሞ ስኬቱ ለመመለስ ሲታገል የነበረው መስራቹ ኤቶሬ ቡጋቲ ራሱ ሞተ። ከኤቶሬ ሞት በኋላ ኩባንያው ተበታተነ። ለበርካታ አስርት ዓመታት ቡጋቲ የሚለው ስም ታላቅ ታሪክ ሆኖ ቀረ እንጂ መኪናዎቹ አያመርትም ነበር። ግን ከ40 ዓመታት ዝምታ በኋላ እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት ሮማኖ አርቲዮሊ የተባለው የጣሊያን ባለሀብት የቡጋቲን ስም ገዛ። አዲሱን ኩባንያ ቡጋቲ አውቶሞቢል ኤስፒኤ አቋቋመ። ግቡ የኤቶሬን ህልም በማስታወስ በዓለም ፈጣን የሆነች ቡጋቲ ኢቢ 110 የተሰኘች ልዕለ መኪና መስራት ነበረ። መኪናዋ አስደናቂ ብትሆንም
በገንዘብ ችግር ምክንያት ይህ የትንሣኤ ሙከራ እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ተዘጋ። የቡጋቲ እውነተኛው ዘመናዊ ትንሣኤ የመጣው እንደ አውሮፓውያን አቆጣጠር በ1998 ዓመተ ምህረት ነው። የጀርመኑ ግዙፍ የመኪና አምራች ቮልክስዋገን በምድር ላይ እጅግ የተዋበች እና ፈጣን መኪናን መስራት የፍጥነት ሪከርድ ሰባሪዎቹ ቬሮን እና ካይሮን። ቡጋቲ ቬሮን እንደ አውሮፓውያን አቆጣጠር በ2005 ቮልክስዋገን በ1000 የፈረስ ጉልበት HP ኃይል እና ከ400 ኪሎ ሜትር በሰዓት በላይ የመጓዝ ችሎታ የዓለምን መመዘኛ ቀየረ። ቡጋቲ ቺሮን 2016 ቬሮንን የተካው ቺሮን የፍጥነት ሪከርዱ አሻሽሎ ከ490 ኪሎ ሜትር በሰዓት በላይ እንዲጓዝ ተደርጎ ተሰራ። ቡጋቲ በዚህ ዘመን የሃይፐርካር ንጉስ የሚለው ማዕረግ አረጋገጠ። ዛሬ ቡጋቲ ማነው ባለቤቱ ስንል ግን ታሪኩ እዚህ አያልቅም። እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ቡጋቲ ሌላ ትልቅ ለውጥ ገጠመው። ቮልክስዋገን ቡጋቲ ወደ አዲስ የጋራ ኩባንያ አስገባ። የኩባንያው ስም ቡጋቲ ሪማርክ። ባለቤትነት ኩባንያው በሁለት አካላት ነው የተያዘው። የመጀመሪያው ሪማርክ ግሩፕ 55% ድርሻ አለው። ይህ ኩባንያ በወጣቱ ክሮኤሺያዊ ሊቅ ማቴ ሪማክ የተመሰረተ የኤሌክትሪክ ሃይፐርካር እና የባትሪ ቴክኖሎጂ አምራች ነው። በሁለተኝነት ደግሞ ፖርሼ 45% ድርሻ አለው። ፖርሼ የቮልክስዋገን ግሩፕ አካል ነው። የዘመኑ ግብ ቡጋቲ የቱሪን ታላቅ ታሪክና የአፈጻጸም ፍላጎት በዘመናዊ የኤሌክትሪክ ቴክኖሎጂ ኤሌክትሪፊኬሽን በማዋሃድ ወደፊት እንዲቀጥል ማስቻል ነው። ይህ ውህደት የመኪና ታሪክን ይዞ አዲሱን የኤሌክትሪክ ዘመን ለመምራት የተወሰደ ታላቅ እርምጃ ነው። ከቅርቡ የተለቀቀው ቡጋቲ ቱርቦሎን የተባለው አዲሱ ሞዴል የዚህ ውህደት የመጀመሪያው ፍሬ ሲሆን የV16 ቤንዚን ሞተር ከኃይለኛ የኤሌክትሪክ ሞተሮች ጋር አጣምሮ ይዟል። በአጠቃላይ የቡጋቲ ታሪክ እንደ አውሮፓውያን አቆጣጠር ከ1909 ዓ.ም ጀምሮ በኤቶሬ ቡጋቲ እጅ ተጀምሮ በታላቅነትና በአብዛኛው ውድቀት አልፎ ዛሬ በቡጋቲ ሪማክ ስር ወደ አዲስ የኤሌክትሪክ ዘመን እየተሸጋገረ ነው። ይህንን አስደናቂ ታሪክ ዝርዝር ተመልክተናል። ከሶስቱ የቡጋቲ ዘመናት የኤቶሬ ዘመን፣ ቮልክስዋገን ዘመን እና የሪማርክ ዘመን የቱ ዘመን የበለጠ አስደንቆታል? የጥንታዊው አርት ወይስ የዘመናዊው የኤሌክትሪክ ኃይል? የትኛው የቡጋቲ መኪና የዘመናት ድንቅ ስራ ነው ብለው ያምናሉ? አስተያየቶን ከታች ባለው ኮመንት ላይ ያሳውቁን። በዚህ በጥልቅ ቪዲዮ ከተዝናናችሁ አሁኑኑ ይሄንን ቪዲዮ ላይክ ያድርጉና ቻናላችንን ሰብስክራይብ በማድረግ የሌሎች ታላላቅ የመኪና ብራንዶች ትንታኔ አብረን እንመለከታለን። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።